ወደ ቤተሰቦቻችን ዛሬ ስለ አግሪትሬድ አከፋፈትና አመዘጋገብ በደንብ አስረዳችኋለሁ። ተከታተሉን። በመጀመሪያ ደረጃ እንግዲህ ሊንኩን ተጭነን እንገባለን። በሊንክ ነው የምንገባው። በየትኛውም ስራ ቦታ ወይም ለመመዝገብ ስንፈልግ በሊንክ ነው የምንመዘገበው። ሊንኩን ነካ አድርገን እንገባለን። እሺ እዚህ ጋር 5 ሰከንድ ይሰጠናል። ኦኬ እንላለን። እንጠብቅ። ኦኬ እንግዲህ በሊንክ ስንገባ የሪፈራል ኮድ ያስቀምጠናል። በሱ ያለሱ አይመዘገብም። እሺ 931016232 እንመዘገባለን። ፓስወርዳችንን እናስገባለን። እሺ እናንተን ለማሳየት ያክል ነው። እሺ አሁን እዚህ ጋር ሴንድ ኦቲፒ እንዲልክልን ሴንድ እናደርጋለን። ሴንድ አደረግን። ኦቲፒ ተልኮልናል። ሬጂስተር እናደርጋለን። አሁን በተሳካ ሁኔታ ተመዝግበናል። እንግዲህ ወደ ውስጥ እንገባለን። የመጀመሪያ ኢንተርፌሱ እንግዲህ ልክ ስትመዘገቡ እንደዚህ ነው የሚያሳያችሁ። ቀጥሎ ሆም ላይ እንገብተን አንዳንድ ነገሮችን እናያለን። ሆም ላይ ስንገባ እንደዚህ አይነት ነገሮች ይመጣሉ። ይሄንን ኦኬ ብለን እንቀበላለን። እሺ ከላይ እንግዲህ ዜናው አለ፣ ሪቻርጅ አለ፣ ቦነስ አለ፣ ፕሮፍ አለ፣ አፕ አለ። አፕን ማውረድ ትችላላችሁ። እንግዲህ ለዛሬ ዲስካውንት ተደርጎ የተቀመጠው የ2500 ብሩ የ200 ብር ዲስካውንት ተደርጎ ነው ዛሬ የመጣልን። እንግዲህ እንደምትመለከቱት እዚህ ጋር የ6 ብር አለ። የ6 ብሩን እንገዛለን ለ730 ቀን ነው። ቀጥሎ ደግሞ የ500 እንገዛለን። የ500 የቀን ፕሮፊቱ 40 ብር ሲሆን 1224 ብር በአንድ ወር ውስጥ እናገኛለን። እንግዲህ ቺሊ ወይንም ቪአይፒ 0 በ1000 ብር እንገዛለን። በቀን የሚሰጠን 48 ብር ነው። ለአንድ አመት 17520 ብር ይሰጠናል። ቀጥሎ ደግሞ የምናገኘው የ2500 ከላይ የተቀመጠው የ2500 ብሩ የቀን ፕሮፊቱ 120 ብር ሲሆን በአመት 43800 ብር ይሆናል። ቀጥሎ ደግሞ የ5000 ብር እናያለን። 5000 ብር በቀን የቀን ፕሮፊቱ 252 ብር ሲሆን 91980 ብር ይሰጠናል ማለት ነው። ስለዚህ ይህንን እያለ ወደታች እስከ 250 ሺህ ብር ድረስ ይቀጥላል። አመዘጋገቡ ቀላል ነው። በመቀጠል እዚህ ጋር የምናየው እርኒንግ ወይንም የሚለው ላይ ስንገባ ከተመዘገብን በኋላ በዜሮ ብር የምንገዛው አለ። አሁን እኔ ምንም ስላልገዛው ባዶ ነው ቦታው። እንደምትመለከቱት የ6 ብሯን ወይንም በድርጅቱ የሚሸፈነውን 6 ብሯን ገዝቼ ላሳያችሁ። አሁን እችን የስ አድርጋለሁ። በመቀጠል ወደ እርኒንግ የሚለው ላይ ገባ ማለት ነው። እንደዚሁ እናንተ ሪቻርጅ አድርጋችሁ በምትገዙበት ሰዓት ወደዚህኛው እርኒንግ የሚለው ላይ ይገባላችኋል። የማለኛው ጌም ነው። እንግዲህ ጌሙ 1 ስንመዘገብ የመጀመሪያው ስንመዘገብ እንደዚህ አንድ ቦነስ ይሰጠናል። እናሽከረክራለን። የሚደርሰን እናያለን። እንግዲህ ስንት ነው የሚሰጠኝ? 2 ብር ይሰጠኛል ማለት ነው። እሷን ተቀበልን። እሺ እንወጣለን። ቀጥሎ ያለው ሪፈራላችን እንግዲህ የምንልከው ሊንካችን የምንልከው እዚህ ጋር ነው። እኔ ምንም ነገር ስላላኩ 00 ነው የሚለው። ይሄን ኮፒ አድርገን ለሰዎች እንልካለን፣ ጓደኞቻችን እንልካለን ማለት ነው። በመቀጠል እንግዲህ ይሄ የመጀመሪያው ፕሮፋይል ያየነው ወደዚህ ይሆናል። ሪቻርጅ የምናደርገው እዚህ ጋር ነው። በንግድ ባንክ እና በቴሌብር ሪቻርጅ ማድረግ እንችላለን። ንግድ ባንክና ቴሌብር ታይፑ እንግዲህ ይሄ እዚህ ጋር የምታዩት ነው። ዊዝድሮም እንደዛው ነው። እንግዲህ ዊዝድሮ የምንለው እዚች ጋር ነካ አድርገን ብራችን ሲሞላ ባንኩን መርጠን አስተካክለን ሞልተን ሰሚት አድርገን እንቀበላለን ማለት ነው። እንግዲህ ለመመዝገብ ስትፈልጉ ሊንኩን ተጠቅማችሁ ተመዝገቡ እላለሁ። አመሰግናለሁ።